የዓለምን ታሪክ ወደ ኋላ ስለ ጎተተው የታሪክ ጠባሳ እነግራችኋለሁ። የሚገርም ነው። በሰው ልጅ የታሪክ ማህደር ውስጥ ሳይንስና ጭካኔ ተባብረው የፈጠሩት ተመልካች እጁን በአፉ ላይ አስጭኖ በድንጋጤ እንዲያለቅስ የሚያደርገው ትልቁ አሳዛኝና ዘግናኝ ክስተት። ይህን ጉዳይ በተደጋጋሚ ሰምታችሁት ሊሆን ይችላል። ለምን ዘግናኝ ያደረገው? ሂሮሺማ ላይ ምን ተፈጠረ? የሰው ልጅ በተፈጥሮ የሚገርም ፍጡር ነው። በአንድ እጁ ሰማይ ጠቀስ ፎቆችና አስደናቂ ስልጣኔዎችን ሲገነባ፣ በሌላኛው እጁ ደግሞ ያንኑ የገነባውን ዓለም በቅጽበት አመድ የሚያደርግበት የሲኦል ቁልፍ ይሰራል። የሚገርም ነው። በሰው ልጅ የታሪክ ማህደር ውስጥ ሳይንስና ጭካኔ ተባብረው የፈጠሩት ተመልካች እጁን በአፉ ላይ አስጭኖ በድንጋጤ እንዲያለቅስ የሚያደርገው ትልቁ አሳዛኝና ዘግናኝ ክስተት የሂሮሺማና ናጋሳኪ የአቶሚክ ቦምብ እልቂት ነው። ይህን ጉዳይ በተደጋጋሚ ሰምታችሁት ሊሆን ይችላል። ለምን ዘግናኝ ያደረገው? ታሪኩ የሚጀምረው በምድራችን ላይ ካሉት እጅግ ብሩህ አእምሮ አለን ከሚሉ የሳይንስ ሊቃውንት ስብስብ ነው። በአሜሪካ ሚስጥራዊ ላቦራቶሪ ውስጥ ማንሃታን ፕሮጀክት እነዚህ ሊቃውንት ዓለምን ነፃ የሚያወጣ የብርሃን ኃይል እየፈጠሩ እንደሆነ አስበው ነበረ። ነገር ግን በሂሳብ ስሌታቸው እና በፊዚክስ ቀመራቸው ውስጥ እያዘጋጁ የነበረው በሚሊዮኖች የሚቆጠሩ ንጹሃንን ስጋ የሚያቀልጥ አሰቃቂ የሞት ማሽን ነበረ። በጣም ይገርማል። አውቀው ነው ወይስ ሳያውቁ? ነሐሴ 6 1945 የሂሮሺማ ከተማ ነዋሪዎች እንደ ማንኛውም ቀን ከእንቅልፋቸው ነቁ። እናቶች ለልጆቻቸው ቁርስ እያዘጋጁ፣ ህፃናት በፈገግታ ወደ ትምህርት ቤት እየተራመዱ፣ ሰራተኞች ወደ ስራ ቦታቸው እየተቻኮሉ ነበረ። የጠዋቱ ፀሐይ በከተማዋ ላይ አብርታለች። ገርማል። ሰማዩ ጥርት ያለ ሰማያዊ ነበረ። ማንም ሰው ከደቂቃዎች በኋላ ይቺ ከተማ ወደ ሲኦልነት እንደምትቀየር፣ ህይወትና ታሪክ በቅጽበት እንደሚያበቃ በህልሙም አላለመም ነበረ። በዚህም ሰዓት ከሰማይ በላይ ኢኖላ ጌይ የተባለችው የአሜሪካ የጦር አውሮፕላን በዝምታ እየበረረች ነበረ። በጣም ይገርማል። በሆዷ ውስጥ ትንሹ ልጅ የሚል የቅጽል ስም የተሰጠው ነገር ግን የሰው ልጅን ታሪክ ለዘላለም ወደ ጨለማ የሚቀየረውን የመጀመሪያውን አቶሚክ ቦምብ ታቅፋለች። አውሮፕላኗ ኢላማዋ ላይ ስትደርስ ቦምቡን ለቀቀችው። ቦምቡ አየሩን እየሰነጠቀ ወደ መሬት ሲወርድ ከተማዋ ምንም አልሰማችም። ጸጥታው የሞት መለከት ነበር የሚመስለው። ልክ ጠዋት 8 ሰዓት ከ15 ላይ ቦምቡ ከመሬት ጥቂት ከፍ ብሎ ፈነዳ። በዚህም ሰከንድ በሂሮሺማ ላይ ጊዜ ቆመ። የሰው ልጅ ታሪክ በሁለት ተከፈለ። ከቦምቡ በፊትና ከቦምቡ በኋላ መላው ከተማ በቅጽበት በሞት ቀበት ውስጥ ወደቀች። የመጀመሪያው ነገር ድምፅ አልነበረም፣ ከሺህ ፀሐዮች የሚበልጥ እጅግ የሚያሳውር ብርሃን እንጂ። ይህ ብርሃን የከተማዋ መሃል ሲመታ በቦታው የነበሩ በሺዎች የሚቆጠሩ ሰዎች በቅጽበት ትነት ሆኑ። ህመምን ለማሰብ እንኳ ጊዜ አልነበራቸውም። 1 ሰከንድ ሙሉ ሰው ነበሩ። በሚቀጥለው ሰከንድ ግን አየር ላይ ተበትነው አለቁ። በጣም ያሳዝናል። መሬት ላይ ከነሱ የቀረው ነገር ቢኖር በድንጋይና በግድግዳ ላይ የተሳለ ጥቁር የሰው ጥላ ብቻ ነበር። ይህ ጥላ የሰው ልጅ በአንድ ወቅት በዚህ ቦታ ይኖር እንደነበረ የሚመሰክር ብቸኛ ግን እጅግ ዘግናኝና ልብ ሰባሪ ማስታወሻ ሆኖ ቀርበ። ብርሃኑን ተከትሎ የመጣው አሰቃቂ የሙቀት ሞገድና አውዳሚ አውሎ ነፋስ ነበረ። በሺዎች የሚቆጠሩ ዲግሪ ሴንቲግሬድ የሚሞቀው አየር ከተማዋን ሲጠርግ የብረት ህንፃዎች እንደ ሻማ ቀለጡ። ቤቶች ወደ ትቢያነት ተቀየሩ። ከቦምቡ ማዕከል ትንሽ ራቅ ብለው የነበሩ ሰዎች የገዛ ቆዳቸው ከስጋቸው ላይ ተገፎ ሲንጠለጠል አይኖቻቸው ከቦታቸው ሲፈሱ ተመለከቱ። ምድር እውነተኛዋን ሲኦል መሰለች። ከጥፋቱ መሃል የሞት ሐውልት የሆነው ግዙፍ የእንጉዳይ ደመና ወደ ሰማይ ተነሳ። ይህ ደመና የሰው ልጅ ሳይንስ ምን ያክል አውዳሚና አረመኔ ሊሆን እንደሚችል ለዓለም ያሳየ ምልክት ነበረ። ከስሩ ግን እንዴት ሙሉ ከተማ ከነዋሪዎቿ ከነ ባህሏ እና ከነ ታሪኳ በደምና በእሳት ባህር ውስጥ ሰጥማ ነበረ። በህይወት የተረፉት ሰዎች ሁኔታ ከሞቱት የባሰ ነበረ። በድጋጤ አእምሯቸው የተነሳ በጣም ይገርማል። ቆዳቸው እንደ ጨርቅ እየተንጠለጠለ በዝምታና በፍርሃት በፈራረሱ ጎዳናዎቻቸው ላይ
ይንከራተቱ ነበረ። በጣም አሳዛኝ ነው። ውሃ ውሃ እያሉ ይለምናሉ። ነገር ግን ወንዞች ሳይቀሩ በእሳት ይነዱ ነበር። የሰው ልጅ ስጋይ ጥግ እዚያ ፍራሽ ከተማ ላይ ታየ። ቀጥሎ የሆነው ደግሞ የባሰ ሆረር ነበር። ከተማዋ በእሳት እየነደደች እያለ ከሰማይ ጥቁር ዝናብ መዝነብ ጀመረ። በውሃ ጥም የተቃጠሉት ንጹሃን አፋቸውን ከፍተው ይህንን ዝናብ ጠጡ። ነገር ግን ዝናቡ የራዲዮ አክቲቭ መርዝ የተሞላ የሞት ጠብታ ነበር። ይህ ጥቁር ዝናብ በህይወት የተረፉትን የውስጥ አካል ከፋፍሎ በመበጠስ አሰቃቂና ዘግናኝ ሞትን አመጣባቸው። ውሃው ጥማታቸውን ከማርካት ይልቅ ደማቸውን በማፍላትና ወዳቸውን በመቅደድ የሞት ጊዜያቸውን እንዲራዘምና በስቃይ እንዲሞሉ አደረገ። የዚህ ሁሉ ሰቆቃ አስደንጋጭነቱ የሰው ልጅ እዚህ ላይ አለመቆሙ ነው። ሂሮሺማ በአመድና በደም ታጥባ ዓለም በድንጋጤ ነፍሷ ሳታውቅ አሜሪካ ሁለተኛውን ቦምብ ለመጣል ወሰነች። ምን አይነት ሀገር ናት? የፖለቲካና የጦርነት ትዕቢት የሰው ልጅ ርህራሄ ሙሉ በሙሉ አሳውሮት ነበር። ከ3 ቀናት በኋላ ነሐሴ 9 1945 የሞት ደመና በናጋሳኪ ከተማ ላይ አረበበ። ፉትማን የተሰኘው ሁለተኛው እና ከባዱ አቶሚክ ቦምብ በከተማዋ ላይ ተለቀቀ። የናጋሳኪ ተራራማ መልክዓ ምድር የቦምቡን ሙቀትና ማዕከል በመሰብሰብ ከተማዋን ወደ እቶን እሳት ቀየራት። በናጋሳኪ በተፈጠረው ፍንዳታ በሸለቆች ውስጥ የነበሩ ቤተሰቦች፣ ሆስፒታሎች፣ ትምህርት ቤቶችና ቤተክርስቲያናት በሰከንዶች ውስጥ ተደምስሰው ጠፉ። የሰው ልጅ ስጋ ከብረትና ከድንጋይ ጋር ቀልጦ ተቀላቀለ። የሁለት ከተሞች እልቂት የሰው ልጅን ታሪክ በሐዘን አረገው። አሳዛኝ ጥቁር ጠባሳ። በእነዚህ ሁለት ጥቃቅኖች ከ210 ሺህ በላይ ንጹሃን ሰዎች ህይወታቸውን አጡ። ነገር ግን ሞቱ በዚህ አላበቃም። ከጥቂት የተረፉት በራዲዮ አክቲቪስት ጨረር ምክንያት ለካንሰር፣ ለልዩ ልዩ በሽታዎችና ለአካላዊ መጉደል ተዳረጉ። በሆድ ውስጥ የነበሩ ጽንሶች ሳይቀር ተጎድተው ትውልድ ተሻጋሪ የሆነ የዘረመል ስቃይ ተፈጠረ። አሜሪካ የሂሮሺማና ናጋሳኪ ጥቃት የዓለምን እድገት ወደ ኋላ አስቀረው። ህንፃዎችን በማፍረሱ ወይም ሰዎችን በመግደሉ ብቻ አልነበረም። የሰው ልጅ ሞራል፣ የሳይንስን ንጽህናና የተስፋን ብርሃን ለዘላለም ገርቷል። ሳይንስ ከችግር ፈችነት ወደ የሰው ልጅ ማጥፊያ መሳሪያነት የተቀየረበት፣ የሰው ልጅ በራሱ አእምሮ ላይ እምነት ያጣበት አሰቃቂ ምዕራፍ ነበር። ከዚያች ቀን ጀምሮ ዓለም ወደ ኒውክሌር ዘመቻ ገባች። ይህ ማለት የሰው ልጅ እድገቱና ህልውናውን በፍርሃት ጥላ ስር አደረገ ማለት ነው። ሂሮሺማና ናጋሳኪ እንደ ሆረር ፊልም ብቻ የሚታዩ ታሪኮች አይደሉም። የሰው ልጅ በእጁ የያዘውን አውዳሚ ኃይልና ለጥፋት ያለውን ቅጽበት የሚያስታውሱ፣ ተመልካችን እጁን በአፉ ላይ አስጭነው የሰው ልጅ አቅጣጫ እንባ እንዲያሰላስል የሚያደርጉ የዘላለም የደም ጠብታዎች ናቸው። ሂሮሺማና ናጋሳኪ በጣም የሚገርም አሰቃቂ የዓለም ታሪክ። ነገር ግን ይህን እየፈጸሙ ያሉት አገራት አሁንም አልተማሩ። ዓለም ከዚህ ታሪክ ተምራለች ወይ ስንል ዓለም ከዚህ ታሪክ አልተማረችም። በጣም ያሳዝናል። አላህ ለዓለማችን ለሀገራችንም ከእንደዚህ አይነት ጥፋት ሰላም ያድርጋት።